ሲጀመር ገና ታቦት የሚባል ነገር በአዲስ ኪዳን የለም። አንዳንድ ቦታ ታቦት መደረብ እስቲ አሁን ታቦት መደረብ አንደኛ ያደራረቡ ሁኔታ በጣም የሚያሳዝን አንዳንድ ቦታ ላይ እንመለከታለን። የደብሮ ታቦት ምንድነው? ገብርኤል፣ ተደራቢውስ ሥላሴ። በጣም ያሳዝናል። እንዴት ነው ሥላሴ ተደራቢ የሚሆኑት ገብርኤል ላይ ማለት ነው? ስለዚህ ደባሉ ነው የሚመጣው ማን ነው? ሥላሴ ማንጋ ገብርኤል ጋር ማለት ነው። ይሄ በጣም ያሳዝናል። በእግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። በዓለ ጥምቀቱን አክብረን እዚች ሰዓትና ዕለት ደርሰናል። እንኳን አደረሰን አደረሳችሁ። እንኳን ደስ አላችሁ። ደስ ይለን ይገባል። የተዋህዶ እምነት ተከታዮች ልጆች ሁላችንም በእውነት በዚች በምታስደስተው ዓለም በሚቀናባት በዓል ሰዎች በሚጮሁባት ሳይገባቸው የገባቸው መስለው ሰይጣናዊ ቅናት ይዟቸው በሚጮሁባት በሚለፈልጉባት በዚች ወእንቁ መሰል በሌላት ተዋህዶ እምነት ጸንተን ገንዘባችን በእውነት ሃይማኖታችን በገንዘብ ሳንለውጥ ሃይማኖታችን አጽንተን እንዲህ ዓለም የሚደነቅባትን ሃይማኖት ይዘን በመገኘታችን በዚች በመጽናታችን ደስ ሊለን ይገባል። አያችሁት እንግዲህ በዓሉን ስናየው ሰሞኑን እንዴት ነው አይደል? ደስ አይልም? በጣም በእውነት የኦርቶዶክስ ልጅ በጠቅላላ ሁሉም ተከታዩ ነው ከዋክብት መስለው ጨረቃ መስለው እንደ ጨረቃ ደምቀው እንደ ፀሐይ ሞቀው ያን ለዓለም ሲያስደንቁ እነዚህ ሰይጣናዊ ቅናት የያዛቸው ሰዎች እንደዚህ ሲጮሁ ሲለፈልፉ የዚህ እኮ ነው የሚያናዳቸው የሚያስጮሃቸው እኮ የዚህ ቅናት እኮ ነው። በእውነት እንደው ደስ ይለን ይገባል፣ ደስ ይለን ይገባል። በእውነት እግዚአብሔርንም እንደው በዚህች ሃይማኖታችን እንደው እንዳንለውጣት በገንዘብ እንዳንለውጣት ጸንተን እንኖርባት እንደው እግዚአብሔር በእውነት በቤቱ እንዲያጸናን ሁላችንም መጸለይ መለመን ያስፈልገናል። እንደው ለሌሎችም ሸር አድርጋችሁ አድርሷቸው። በእውነት ደስ ይበላችሁ። ለምን እንግዲህ የሚጮሁ ሰዎች ከምን የተነሳ ይጮሁ ይመስላችኋል? መጽሐፍ ቅዱስን አንበውት አይደለም፣ አውቀውት አይደለም፣ መልስ ኑሯቸው አይደለም። የሚያስጮኋቸው የሚያስለፈልፋቸው ምኑ ነው ቢባል ሰይጣናዊ ቅናት። በዓሉን በተለይን ሰሞን በጣም ነው የተናደዱት። ይጮሃሉ እንዳለ ተነስቷል ለመጮህ ሰሞኑን በዚህ የተነሳ ተናደዋል። ሰይጣን አቃጥሏቸዋል። ሰይጣናዊ ቅናት መንፈሳዊ ቅናት እንዳለ ሁሉ ሰይጣናዊ ቅናት ደግሞ ስላለ እሱ አቃጥሏቸው እያስጮኋቸው ነው። ለዚህ ነው ታቦት በዘመነ ብሉይ እንጂ በዘመነ ሐዲስ የለም እያለ የሚጮህ ታቦት ይዘን ስለወጣን አይደል? የት ያውቀዋል? ይሄን እኮ ሲያውቀው ነው መናገር የሚችለው። እስኪ ማቴዎስ ምዕራፍ 5 ቁጥር 19 ላይ ይመልከተው። እኔ በቀደም ባለፈው በዲራሩ ወይንም ከተራ ማለት ነው በከተራው በዚህ ዙሪያ የሆነ ጥያቄ ስለ በዓሉም ስለነበረ በሱ ያቀረብኩት አለ። እዚያው ቻናሉ ላይ ገብቶ ማየት ይችላል። ከፈለገ በዚሁ ገብቶ ማየት ይችላል። እዚያ ላይ መልሶ አለለት። እርግጥ አይገባቸውም እንጂ ከገባቸው እዚያ ላይ ገብተው ይዩት። መድኃኒታችን ኢየሱስ ክርስቶስ ለሐዲስ ዘመን ታቦትን እንዴት እንደሰጠ እስከ ዕለተ ምጽአት ድረስ ታቦትን ለሰዎች ልጅ እንዴት እንደሰጠ በጽላቱ ላይ እግዚአብሔር አድሮ ሰዎችን እንዴት እንደሚያከብራቸው እዚያ ላይ ይረዳል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይም ለሐዲሱ ዮሐንስ እንዴት እንደተናገረ በሰማይ ሳይቀር ታቦት አለ ብሎ እንደተናገረ ማንበብ ይችል ከሆነ ይቻላል ያንብ። ሌላው ደግሞ ምንድነው የሚለው ገብርኤል የበላይ ሥላሴን የበታች ለመሆኑ የታውቁታው ስለ ገብርኤልና ስለ ሥላሴ የታውቀውት ነው ይሄ ማለት የሚችሉት? ሥላሴን ተደራቢ ያደረጉ አሉ። እንደው ሳይገባቸው መናገር እኮ በጣም አያሳዝንም? ሰው እኮ ገብቶ ሲናገር ነው ደስ የሚያሰኘው። ለመሆኑ ሥላሴ ማለት እኮ ቅድመ ዓለም የነበሩ ዛሬም ያሉ ዓለምን አሳልፈው የሚኖሩ ነው። እንደው ባይሆን ፈጣሪውን እንኳን አያውቅም እንዴ? የገብርኤል ፈጣሪ ማን ነው? ሥላሴ እኮ ናቸው። ሥላሴ እኮ ነው። እንደ ሥላሴን የበታች የበላይ አድርገው ገብርኤል በእሱ አስተሳሰብ የሰይጣናዊ አስተሳሰብ አለማወቅ ነው። ያለማወቅ አስተሳሰብ ሊያሰኝ ይችላል። ለቦታው ማን ቀዳሚ ነው? ገብርኤል ነው። እዚያ ቦታ ላይ ሲተከል ከዚያ መጀመሪያ ላይ ከተተከለበት ቦታ ላይ ገብርኤል ተተክሏል። በዚያ የገብርኤል ስም ይጠራል። የሥላሴ ስም የለም ማለት አይደለም። በነገራችን ላይ የሥላሴ ስም እኮ የሌለበት ጽላት እኮ ጣዖት እንጂ ጽላት እኮ አይባል። ይህንንም አለማወቁ ራእይ ምዕራፍ 1 ቁጥር 8 አሁንም ምዕራፍ 21 ቁጥር 6 አሁንም ምዕራፍ 22 ቁጥር 13 ላይ አንባቢና ተመልካች ከሆነ
ይህን ማንበብ በቂ ነው። ምንድን ያለው ራሱ መድኃኔዓለም እግዚአብሔር በዮሐንስ ላይ አለው አነ አልፋ ኦሜጋ አነ ቀዳማዊ ወአነ ዳህራዊ፣ ቅድመ ዓለም የነበረ አሁንም ያለው ይህንንም ዓለም አሳልፌ የምኖር እኔ ነኝ ነው እኮ ያለው። እኔ ነኝ። ያ ነው ጽላቱ ላይ የሚቀመጠው የሥላሴ ስም ይሄ ነው። ሥላሴ እግዚአብሔር ነው አይደል? አነ ውእቱ ወይንም አልፋ ኦሜጋ ያለ ይሄ ማለት ቅድመ ዓለም የነበረ አሁንም ያለ ይህንን ዓለም አሳልፎ የሚኖር አምላክ ወይንም ሥላሴ ማለት ነው። ከገባው ይህን ያነበው ይሄ የሌለበት ጽላት የቅዱሳን የጻድቃን የሰማዕታት የእመቤታችን ይሄ የሌለበት ጽላት አይደለም። ስለዚህ እንደ ሥላሴን የበታች አድርጎ ገብርኤልን የበላይ ያደረጉት ይላል። ሳያውቀው ምስጢሩን ሳይረዳው እኮ ነው። ሥላሴ እኮ ተደረቡ ማለት መጀመሪያ ለቦታው ቀዳሚው የተተከለው የገብርኤል ከሆነ የሚካኤልም ከሆነ የእመቤታችንም ከሆነ እዚያ በኋላ የሚደረበው ታቦት ደግሞ ወይንም ሁለተኛ ሶስተኛ የሚሆነው ታቦት በኋላ ነው የተተከለው ይባላል። በኋላ ነው የገባው ይባላል። ይሄም ማለት እኮ እግዚአብሔር ለሙሴ አያውቀውም እንጂ ካወቀው ምዕራፍ ዘጸአት ምዕራፍ 32 ቁጥር 15 ላይ እግዚአብሔር ቅድሚያ ለሙሴ 2 ጽላት ሰጥቶ ነው አይደል የሰደደው? ከደብረ ሲና 2 ጽላት ነው አስይዞ የሰደደው። ይሄ ማለት ምንድን ነው? እኛም አሁን 2 ጽላት ከዚያም በላይ 3 ማድረግ ስለምንችል ነው። ከዚያም በላይ ለምን? እግዚአብሔር ሁሉም የእግዚአብሔር ስም ያለበት ነው። ሁሉም እግዚአብሔር የሚመሰገንበት ስለሆነ ይህን ቅድሚያ ማንበብና መረዳት ያስፈልጋል፣ ማወቅም ያስፈልጋል። በሰይጣናዊ ቅናት ከመናደድና ከመጮህ ይልቅ እንዲህ የምታዩዋቸው አሁን ዝም ብሎ የሚጮሁት ለዚያ ነውና ይህን ሸራ አድርጉላቸው።